ነፍሳትን ለማጥፋት የሚረዱ ታስገራሚ ዘዴዎችን ነግራችኋለሁ። ቪዲዮውን እስከ መጨረሻው ድረስ ተከታተሉ። ሃይ ጋይስ፣ በረሮ ያስቸገራችሁ ሰዎች ገባ በሉ። በረሮችን ለማጥፋት ይህንን አድርጉ። በረሮችን በእግር መርገጥ የለብንም፣ ምክንያቱም በመቶዎች የሚቆጠሩ እንቁላሎችን ሊያሰራጩ ይችላሉ። ታዲያ በረሮችን ለማጥፋት አዘገጃጀቱ ይህንን ይመስላል። መጀመሪያ የሙዝ ልጣጭ በትናንሽ ቁርጥራጮች ከከተፋችሁ በኋላ የልብስ ሳሙና፣ ስኳርና ውሃን ጨምራችሁ በደንብ አዋህዱት። በመቀጠል በረሮች በሚገኙበት ቦታ በማስቀመጥ በቀላሉ በረሮችን ማጥፋት ትችላላችሁ። ሃይ ጋይስ፣ በረሮ ያስቸገራችሁ ሰዎች ገባ በሉ። you guys, so እኔ ቲክቶክ ላይ ይሰራል የተባለ የበረሮ ማጥፊያ everything ሞክሬያለሁኝ። some of them ሰርተዋል ግን ተመልሶ ይመጣል ማለት ነው። so ይሄንን for 3 weeks ነው የተጠቀምኩትኝ። I don't know what to tell you። ስም የለውም፣ ስልክ ቁጥርም የለውም። እንደዚህ ነው የገዛሁትኝ። ግን ሜቢ ውስጡ ላሳያችሁና እኔ ወደ መካኒሳ like አሚጎ አካባቢ ነው የገዛሁትኝ። ግን like ለጓደኛዬ ደግሜ ለመግዛት ሲሄድ ፈርሷል ቦታው፣ እኔ የገዛሁበት ሱቁ ማለት ነው። anyways it works። ያለችኝ ምንድነው ማታ ስተኝ ኮርነሩ ላይ አድርገሽው ተኝ and አንዳንድ ቀን እየዘለልሽ አድርጊበት ነው ያለችኝ። and it worked ማለት 450 ብር ነው። usually 100 ብር ምናምን አይደለ የበረሮ ማጥፊያ። I'm like it better work እያልኩ ነበር የገዛሁትኝ and it worked for 3 weeks ነው የተጠቀምኩትኝ። no for 2 weeks ተጠቀምኩትኝ። this is the last week ያልተጠቀምኩበት and አልጨረስኩትም ሁላ እና ጠፍተዋል፣ አልተመለሱም እስካሁን ማለት ነው። so hopefully ተመልሰው አይመጡም። ግን it worked for me so get it I don't know ምን ብላችሁ እንደምታገኙት። ግን በረሮ ማጥፊያ የሚሸጡ ሰዎችን ሱቅ ውስጥ እንደዚህ አይነት እቃ ካያችሁ get this one 450 ብር ነው 450 ብር ነው የገዛሁት ያ ሰው I hope it helps bye። ሰላም ጤና ይስጥልኝ ውዶቼ፣ ማሮቼ፣ ፍቅሮቼ እንዴት ናችሁልኝ? ሁሉ ሰላም። ዛሬ ደግሞ በድጋሚ መጥቻለሁ። ይኸው እንደምታዩት እዚህ ጋር ግማሽ ሎሚ እና ቅርንፉድ አንድ ላይ በሎሚው ላይ ቅርንፉዱን ሰክቼ እንደዚህ አድርጌያለሁኝ። ምክንያቱም ይሄ ለምን ይጠቅማል ብትሉኝ ለበረሮ ማጥፊያ፣ ለቢምቢ ማጥፊያ ይጠቅማል። በራችሁ ስር ወይም መስኮታችሁ ጥግ ላይ አስቀምጡት። በሽታው ብቻ ይጠፋሉ፣ አይገቡም ማለት ነው ወደ ቤት ማለት ነው። በተለይ ቅዝቃዜ በሆነ ሰዓት ቢምቢ በጣም ያስቸግራል። በሙቀት ሰዓት ደግሞ በረሮ ያስቸግራል። ስለዚህ ተጠቀሙት ቤተሰቦቼ። እንደዚህ አድርጋችሁ ቁጭ ነው የምታደርጉት እንደዚህ መስኮት ስር። በቃ ሌላ ምንም ነገር የለም። ራሱ በሽታ ብቻ ያጠፋቸዋል። ከወደዳችሁት እንግዲህ ያው ላይክ ብዙም ማሳያችሁ ነገር አለ። እንግዲህ ተጠቀሙላለኝ። ወዳችኋለሁ። ቻው ባይ ባይ ባይ።